ከጎንደር ባህር ዳር ስትመላለሱ እስቲ ሁላችሁም የወንዶችን ቦታ ወረታን አስታውሱ። አቦ የወረታ ድል የካቲት 8 2018። ይህ ቪዲዮ እንደደረሳችሁ የፋኖ ደጋፊዎች በሙሉ የስልካችሁን ስክሪን በመጫን ከታች ለሚመጡላችሁ ጓደኞቻችሁ እስከ መጨረሻው ሴንድ አድርጉላቸው። ፋኖ ከባህር ዳር ቅርብ ርቀት ወረታን ተቆጣጠረ። አረጋ ከበደ መሄጃ ጠፋው። የክልሉ ባለስልጣን ሄሊኮፕተር አዘጋጅተው አጥባይ ለብሴ ፖሊስና ሚኒሻውን ጥለውት ሊፈረጥጡ ዳር እያሉ ነው። ብልጽግና ስንዴ ሆኖ ከመጣ ወዲህ ፋኖ ማጭድ ሆኖ እያጨደው ይገኛል። ፋኖን አጽድተናል የሚሉትና አረጋ ከበደ ደብረ ታቦርን ጨምሮ እስከ ወረታ ፋኖ ድል እያስመዘገበ ይገኛል። ማዕበሉ ሆኖም የአረጋ ከበደና የአብይ አህመድን ሰራዊት ጉሮሮም እያነቀ ይገኛል። የመጨረሻ ቻንስ ያለውን አጽድተናቸዋል የተባለውን ፋኖ ወረታን አጥለቅልቆታል። ፋኖ ከየት መጥቶ እንደገጠማቸው ባናውቅም የክልሉ መንግስት አጽድተናል ጨርሰናል በእነ መሐመድ ተሰማ ወይም በቴሌቪዥን መስኮት ብቻ አሩሃቸው ያለ የብልጽግና መንግስት አጽድተነዋል ሲሉ ነበር። ታዲያ ዛሬ ከየት መጥቶ ይህንን አጥለቀለቀው? ለባህር ዳርስ ስጋት ፈጠረባቸው። ይህንን ቪዲዮ ሸር እንድታደርጉ። አብይ አህመድ ዛሬ በወረታ ከተማ ከ10 በላይ ድሮን ንጹሃን ላይ ጥሏል። ከባድ መሳሪያ በንጹሃኖች ላይ ወይም ደግሞ የአማራን ህዝብ ለማጥፋት ያነጣጠረ ይህ የጥፋት ቡድን ነው። ፋኖ ግን እየገሰገሰ የአብይ አህመድ ወንበር ጠባቂ አርማ ብተናና ሚኒሻ ፖሊስ መከላከያን ጉሮሮውን እያነቀው ይገኛል። ጀግናው የአማራ ፋኖ ዛሬ ላይ የጨነቀው እርጉዝ ያገባል ነውና ተረቱ። ዛሬ የፋኖን ድል ለሌላ ለመስጠት ህወሓትና ሻቢያ ባንድ ገጠሙኝ ይላል። ይህ ውሸቱ የማያልቅበት የምክር ቤት አባሉ በእንቅልፍ የሚያጅቡት ወይም ጌታችን አለቃችን ላንተና ጎበድዳለን ያልከንንና የጠየከንን ሁሉ በሚዲያ ወተን እንቀባጥርልሃል የሚሉት ያረጋ ከበደ እንዲሁም ደግሞ የአብይ አህመድ ባሪያዎች እነ ዳንኤል ክብረት ናቸው።